ውብ አዲስ አበባ ከጉስቁልና ወደ እድገት ማማ ውብ አዲስ አበባ የትውልድ አገሬ በአዲስ አበባ በሁሉም ክፍለ ከተማ በየደረጃው ያሉ መምህራን በከተማው እየተሰሩ ያሉ የልማት ሥራዎችን እየጎበኙ ነው። አዲስ አበባን የብልጽግና ተምሳሌት ለማድረግ የተጀመረው ርብርብ የሚታይና የሚዳሰስ ውጤት አስገኝቷል። አዳዲስ ስኬቶች ለተጨማሪ ድል ስንቅ የሆኑ ተነሳሽነትን ከፍ እያደረጉ በመሆናቸው በየዘርፉ አስደማሚ ውጤቶች መመዝገብ ጀምረዋል። ምርትና ምርታማነትን በማሳደግ የሕዝባችንን የኑሮ ደረጃ ለማሻሻል በተሰጠው ልዩ ትኩረት በከተማ ግብርና፣ በሌማት ትሩፋት፣ በአምራች ኢንዱስትሪና በሌሎች አበረታች ስኬቶች ተገኝተዋል። አርቆ በሚመለከት አዲስ እይታ የአዲስ አበባን ገጽታዎችን ማልማት በመቻሉ ከተማችንን ከቱሪስት መሸጋገሪያነት ወደ መዳረሻነት እየቀየረ የሚገኝ አንጸባራቂ ድል ተመዝግቧል። ለሰርግና መሰል ሁነቶች ፎቶ ለመነሳት ጭምር ረጅም ርቀት መጓዝና ብዙ ውጣ ውረዶችን ማሳለፍ ግድ ይለው የነበረው የከተማችን ነዋሪ አሁን ላይ በየአካባቢው በተገነቡ ደረጃቸውን የጠበቁ የሕዝብ መናፈሻዎች የመዝናናት ጥሙን እያረካ ለሥራና ለፈጠራም የሚያነሳሳ ጤናማ ሕይወትን እየኖረ ይገኛል። በአዲስ እሳቤ በዳበረ የሥራ ባህል በመፍጠርና በመፍጠን እየተከናወነ የሚገኘው ልማታችን የአዲስ አበባን ስምና ግብር እያገኘ ሲሆን የሀገራት መሪዎች ጭምር ሊሰፋ የሚገባ ምርጥ ተሞክሮ ሲሉ አወድሰውታል። የከተማችንን የልማት እንቅስቃሴዎች ተዘዋውሮ የተመለከቱ የተለያዩ የህብረተሰብ ክፍሎችም በተለያዩ አጋጣሚዎች የተወሰኑ ሰው ተኮር ልማቶችን የማየት ዕድል እንደገጠማቸው ጠቁመው እንዲጎበኙ በመደረጉ ደግሞ የተሻለ ሙሉ እይታ እንዲፈጠርላቸው ባዩት ነገርም መደመማቸውን ገልጸዋል። የተሰሩ ሰው ተኮር ፕሮጀክቶች የከተማችንን ገጽታ በእጅጉ ከቀየረ ውጫዊ ገጽታቸው ባሻገር የሕዝባችንን የመልካም አስተዳደር ችግሮችን ያቃለሉ ዘርፈ ብዙ የተቀናጁ ልማቶችን ተሰናስነው መከናወናቸውን መመልከታቸውን ገልጸዋል። የከተማችንን ዓለም አቀፍ ተወዳዳሪነት ከፍ እያደረገ የሚገኘው የኮሪደር ልማት ተነሾች ከጉስቁልና ወጥተው የተሻለ ሕይወት እንዲኖሩ ማስቻሉን መመልከታቸውንና በመቶ ሺዎች ለሚቆጠሩ የከተማችን ነዋሪዎች የሥራ ዕድል መፈጠሩን ከተደረገላቸው ገለጻ መረዳታቸውንም የጉብኝቱ ተሳታፊዎች አመልክተዋል። የፍቅር መንደሬ አዲስ አበባዬ መርካቶ ሰፈሬ